የምንሰራው ስራ እዚህ አካባቢ ላይ ትልቅ ጉዳት ደርሰዋል። የሚመለከተው አካል በቦታው ላይ ደርሶ የሚያስፈልገውን እርዳታ እንድታደርጉ አካባቢ ላይ ያላችሁ ባለሀብቶች፣ ወጣቶች ደርሳችሁ የምትችሉትን ነገር እንድታግዙ እኛም የአቅማችንን ፕሮግራም ይዘን እናደርጋለን ብዬ መልዕክት ማስተላለፍ ነው። እኔም እንደዛ ነው ያስተላለፍኩት። ኢንሻአላህ አንተም እንደዛ ያንተንም አንተም እንደዛ ብታረግ ደስ ይለኛል። ለምን አሁን እንደዚህ እንዳልኩ አብረን ብንሰራን የሚሻለው አብዲ ገባ። አሁን ባለፈው በሰራነው ስራ በጣም በርካታ ሰዎች ተደስተዋል። የሙቤን ነገር አልহামዱሊላህ። እንግዲህ አንድ ላይ በመሆናችን ብዙ ሰዎች ወጥተው ትልልቅ ፎሎ ስላላቸው እኛንም ቢሰድቡን ዘረኞች ናቸው ቢሉን ብዙ ነገር ሲሉን ነበር እና ያ ሁሉ ስድብ እኛ አንተ አሁን ሙቤን ጓደኛ ነው እኔም አውቀዋለሁ። እኔ ሙቤ በመልካም ስራ ነው ማቀው። እኔ እንግዲህ ሙቤ ቤት ከዚህ በፊትም አንዴም ሁለቴም እርዳታ ሲሰበስብ ሂጄ ላይፍ ላይ ከሱ ጋር አግዤዋለሁ። በብዙ እርዳታ ሲሰበስብ ስራ ላይ አውቀዋለሁ። እዚህ ሶሻል ሚዲያ ላይ ወሳኝ የሆነ ወንድማችን ነው ገባ። እሱን አጣን ማለት ስራ ላይ ነኝም ላንተም በዛብን ማለት ነውና ዋና ነገር እሱም ቤተሰብ አለው ልጆች አለው አላህ ጤናውን ሙሉ ይመልስለት እና ግን አንድ ላይ ያኔ ሆነን ብዙ ሰዎች ተናደው ላይፋቸው ገላይ ገብተው ብዙ ሲሳደቡ ሲናገሩ ነበር ገባ። ግን ለምሳሌ አንድነታችንን አይፈልጉትም። አንድ ላይ ስንሆን አንድነታችን ለምን አንድ ላይ ስንሆን ብዙ ነገር እንሰራለን። በብሔር በዘር ባንለያይኛ والله እንደኛ ፓወር ያለው የለም። ሚዲያውን በደንብ አድርገን መቆጣጠር እንችላለን። እመነኝ አብዲ ችግሩ ይሄ መከፋፈል ያለው ነገር ነው እንጂ አንድ ላይ ብንሰራ والله እኛ በሚሊዮን የሚሰበሰብ እርዳታ መሰብሰብ እንችላለን። እመነኝ ስለማውቀው ነው። ያኔ አይቼዋለሁ። በቃ አንድ ላይ ሆነን ያን ሁሉ ስንሰራ ግን ችግሩ ያው አንዱ ለአንዱ እንትን ይላል። በቃ አይ እኔ ለምን እንደዚህ አይ እኔ እቺ ነገር እኔ የምትለው እቺ ነፍስያን አንዳንዴ ነፍስያን ማሸነፍ መቻል አለብህ። ነፍስያ ከባድ ናት። ከባድ እቺ ነፍስያ የምትባል ነገር ከባድ ናት። እሷን ደግሞ ኮንትሮል ካላረክ ዳሜጅ ታደርጋለች። አሁን አንተም የጆን ዳንኤል ቪዲዮ ሰርታ እኔም አይቼዋለሁ። ትክክል መልእክት ያሰብ ነፍስያ እዛች ጋር አሳሰተችው። አየሁ ማለት እኔ ትግስት ቢያደርግ ኖሮ ሰብር ቢያደርግ ኖሮ እዛ ጋር እኮ እነዛ ሰዎች እኮ ለሱ ለሴፍቲው ለአደጋ ገባ ያን ሰዓት ላይ ከሱ በፊት የነበረው የበረረው ብሬን እኮ እዛ ደርሶ እንደተመለሰ ታውቃለህ። ከሁለት ሰዓት በፊት በረዋል ያለው ሁለቱም ተመልሰዋል ገባ። እሱም ቢሄድ ኖሮ ያው እሺ ተነስቶ ራሱ ቢሄድ ኖሮ ይመለስ ነበር። ሁለቱም ብሌን ከሱ በፊት ከኔ በፊት ሁለት ሰዓት በፊት በረዋል ያለው እነዛ ራሱ አየር ላይ ሳያርፉ ተመልሰዋል። ለምን እዛች ጋር እንግዲህ ደግሞ አንዳንዴ ደግሞ የሀገራችንን ስም መጠበቅ አለብን። ሀገራችን ደግሞ ታውቃለህ እንግዲህ ብዙ አይነት ጠላት አለት እንግዲህ ከዛም ይወረወርባት አለት። እኛ ደግሞ እንዳን ሶሻል ሚዲያ ተጠቃሚ ሀገራችንን ስም መጠበቅ አንዱ ከሱ ጋር ላይፍ ገብቶ ያወራውን ሰምተሃል። እንግዲህ የተናገረውን ነገር ሰምተሃል ገባ። ያ ግለሰብ ራሱ ያስጠይቀዋል በነገራችን ላይ ቢኬድበት በጣም የሚያስጠይቀው ይሄ አንደኛ የአቪዬሽን ህግ እኮ ዓለም አቀፍ ነው ሀቢቢ። ዓለም አቀፍ ህግ እኮ ስምምነቱ ባይኖር በየጊዜው ነው አይሮፕላን እየተመታ የሚወድቀው የሚጣላው አየር ላይ ኤር ትራፊክ ላይ ማለት ነው። ይሄ የዓለም አቀፍ ህግ ነው። ሁሉም ቦታ ላይ ህጉ ሁሉም ሀገር የተለያየ ህግ ቢኖረውም ግን አጠቃላይ ላይ ህጉ አንድ ነው የአቪዬሽን ማለት ነው። አንዳንድ ብዙ ቪዲዮዎችን ቼክ እያደረግኩ ነበር ከዚህ በፊት ከአቪዬሽን ጋር የተያያዘ በቃ በግድ ምንም አያናግሩም አውርዶ ነው በቃ የሆነ ነገር የሚያደርጉ አንዳንድ ሀገር ላይ። ነገር ግን እሱ ያደረገው ነገር ስህተት ነው። ግን ልጁን ገብቶ የልብ ልብ ሰጥቶት ኋላ ላይ ተመልሶ ደግሞ ምን አይነት ቪዲዮ እንደወጣበት አይተሃል አይደለ? አሳየው እስቲ ሊየው። በቦክስ የሚመታው ነው የመሰለኝ እኔ ቪዲዮ ተቆርጦ ሳየው በስክሪን ውስጥ ሳየው ነበር። ዞር እስቲ ምን ያመጣል ስንምናምን ነበርና እንዲህ አይነት ሰዎች ጥፋት ስታጥፋ ጎበዝ በርታ ይሉህና የሆነ ነገር ሲመጣብህ ደግሞ ጀርባቸውን ይሰጠዋል። ስለዚህ መረጋጋት ሲድ በነገራችን ላይ በኢማራት ኤርላይንስ እኔ አንዴ ከልጆቼ ጋር ወደ ሳውዲ ኡምራ እየሄድኩ ነበር ከጀርመን ወደዛ ስንሄድ ብሌን አጠገቤ ውስጥ ይገርማል የሆነ ሰው ተቀምጧል አጠገቤ እንደዚህና እንደዚህ ሙሉ ነው አራት ነው አጠገቤ የሆነ ሰው ተቀምጧል ማለት ሱፍ ለብሷል ምናምን ፋይን ነው የለበሰው። ከዛ ጋር ከልጆቼ ጋር የት እየሄድክ ነው? አይ ሳውዲ እየሄድን ነው ለኡምራ ምናምን ረመዳን ላይ ነበርና እየሄድኩ በጣም የት ነው የምትኖረው? ጀርመን ምናምን ተጫወትን። ልጆች ናቸው አሁን እኔም የልጆች አባት ነኝ ምናምን አለኝና ከዛ በኋላ መጨረሻ ላይ እየተጫወትን ለምን ዛሬ ስንት ሰዓት ነው የምትበረው? አይ 1-3 ሰዓት አለኝ ትራንዚት እና ከ3 ሰዓት በኋላ
ወርጄ እዚሁ ቀጠር ላይ ረፍታለኝ ምናምን ትንሽ ስሁር በልቼ ከዛ ፍላይ ያደርጋለሁ ስለው ማታ ላይ ነበርና ና ወላሂ እኔ ጋር ትሄዳለህ ምናምን አለኝ። ከዛ በኋላ አይ እኔ እኮ በነገራችን ላይ ከአንተ ጋር እየተጫወትኩ ሄድኩ እንጂ እዚህ ስራ ላይ ነኝ አለኝ። እንዴት ስለው የፕሌኑ ዋና ፖሊስ ነኝ ብሎ አሳየኝ። ጃኬቱን አውጥቶ ጠባቂ ነው። አንተ ሱፍ ለብሷል፣ በስነ ስርዓት ሱፍ ለብሷል እና ለብሶ አጠገቤ ተቀምጦ የፕሌኑ ዋና ፖሊስ እንትን ነኝ ሚስጥር ፖሊስ ነኝ ምናምን ብሎ አሳየኝ። ሴኩሪቲ ነው በትክክል ፖሊስ ነው በትክክል እና እኔ ጋርና አደርሰሃለሁ ከልጆች ጋር ብራት በልታችሁ ትሄዳላችሁ ፕሊዝ ምናምን ነገር አለኝና እና እንዴት እንደዚህ መጀመሪያ ጊዜ ነው ሳይ ለፕሌኑ ሴፍቲ እንደዚህ ያለ እኔም አለው ከኋላ ደግሞ መጨረሻ ላይ ደግሞ ጓደኛዬ ያለ አለ። ከዛ በኋላ ወደ ሽንት ቤት ሲሄድ ሁለቱ ቆመው እያወሩ ነበር። አየህ ምን ያህል ሴፍቲ ነው። በቃ የኛዎቹ ራሱ በቃ ልብስ ትክክል ልብስ ነው የለበሱት እና ምን ያህል ያው አስበዋል አገራቸው እንዴት እንደሚጠብቁ ልብስ ራሱ ሚሊታሪ ያልሆነ ልብስ ለብሶ ራሱ የሀገሪቷን ደህንነት ለማስጠበቅና የፍላይቱን ደህንነት ለማስጠበቅ ታዲያስ ከኔ ጋር ቁጭ ብሎ እኔ ከነጭራሹ አልጠበቁም። በጣም ነው የገረመኝ እና ይሄ ራሱ የሆነ ማየውን ነገር ብታወራ ኖሮ አልቆላል ማለት እኮ ነው። አልቆልኛል እኔ እዛው እኔ ጋር ራሱ ለምን እንደተቀመጠ አይታወቅም። ገባ ለምን እንደተቀመጠ አይታወቅም። ለምን ያው ልሳ ሲያወራኝ እንደነበር መጨረሻ ላይ ግን ያው ተግባባን ምናምንና ነገረኝና እንደዛ አለኝ ማለት ነውና ስለዚህ እኛ ሀገራችን ላይ በብዙ አይነት ፈተና እያለፈች ነው። ሀገራችንን ደግሞ እንደዚህ ወደ መጥፎ ነገር እንትን የሚለው ወጥተ ሚዲያ ላይ አሁን እዛች ጋር 27000 ሰው እኔ ኢንተርናሽናል ነው የሚከተለን እሱም አንተም እኔም እኮ ላይፍ ኢንተርናሽናል ነው። ከተለያየ ሀገር ነው ከካናዳ ከኢትዮጵያ ከአሜሪካ ከተለያየ ሀገር ነው የሚከታተሉ ገባ እና ደግሞ ቅጣቱን ሰምተሃል 5 ዓመት እስከ 25 ዓመት ነው በዛ አይነት ድርጊት ላይ የተያዘ ሰው ከባድ ነው። ይኸው ዛሬ መግለጫ ወጣ እኮ መግለጫው ምን ይላል? ምንድን ነው የሚባለው? ቴሮሪዝም ምንድን ነው የሚባለው? እስቲ በአማርኛ በለልኝ። ሽብርተኝነት በሽብርተኝነት ነው የተከሰሱት። ነገ ፍርድ ቤት ይቀርባሉ። አስብ ይሄ ልጅ ላይቭ ላይ ሞቅ ብሎት በለው አሉ ፕሌን ውስጥ ያሉ ሰዎች ግን 7 ሰው ብቻ ናቸው ከሱ ጋር አሁን ታስሮ ያሉትና ፍርድ ቤት የሚቀርቡት ነገር። አስብ የልጅ ገና 24 ዓመቱ ነው። አስብ ከዚህ በፊት እኔ እውነቱን ለመናገር ፖለቲክስ ውስጥ አይቼው አላቅም። የሆነ መጥፎ ነገር ሲያደርግ አይቼው አላቅም። ብዙዎቻችን እንደምናደርገው ቦረና ሰኔት ሄደዋል፣ ብዙ ቦታ ላይ ሄደዋል። ብዙ ጊዜ በነገራችን ላይ አብዲን ዛሬ ቪዲዮ ሰርቻለሁ። ባለፈው ከኛ ጋር ላይፍ እንደገባ በጎ ስራ ላይ ከኛ ጋር እንደነበረና ያቺ የሙባረክ እርዳታ ላይ ከዚህ 2 እርዳታ ላይ ከኛ ጋር በበጎ ስራ አቅለታለሁ ግን ያጠፋው ጥፋት ነው ብዬ ተናግሬያለሁ። ቪዲዮም ሰርቻለሁ። የኛ ሰዎች ብዙዎቹ ደግሞ ይሄን አይረዱም። አሁን ለምሳሌ ህግን አለማወቅ ከጥፋተኝነት አያድንም፣ ከተጠያቂነት አያድንም። ባይዘ ደግሞም ቅጣቱን ወይ ደግሞ ጥያቄ ያስነሳበታል፣ ትልቅ ጥያቄ ያስጠይቀዋል ብዬ የፈራውለት እንግሊዝኛ ስላደረገ ብቻ ነው ትንሽ የተሰማኝ ነው። ምክንያቱም ይሄ አንደኛ ብዙዎቹ ሊጥሉን ይፈልጋሉ። እንደ አፍሪካ ይሄ አየር መንገዳችን አንደኛ ነው፣ በጣም ተመራጭ ነው። ለ7 ጊዜ ነው የተሸለመው አየር መንገዳችን። ያ ደግሞ ስሙን ያጠልሻል እና ጥሩ አይደለም። በጣም ቢተው ጥሩ ነበር። ብቻ ግን እስቲ እናየዋል። ፈጣሪ የሚሉትን ነገር እንዲያቀልለት እንግዲህ የሚገርም ነገር ሰምተሃል አይደል? አንድ የዛው የደህንነት ሰራተኛ $70,000 አግኝቶ እንደሰጠው በጣም $71,000 ያኔ እኮ ወደ 8 ሚሊዮን ምናምን ብር $71,000 አግኝቶ ሰጥቷል። አይታችኋል? አሁን ኢትዮጵያ ላይ ማለት ባለው ችግር ባለው ምናምን ያ ሰው ቢፈልግ ያን ነገር ሊይዞት ሊወጣ ይችላል። $71,000 ለሱ ማለት በጣም ብዙ ብር ነው። 8 ሚሊዮን ገደማ እኮ ነው። አስባችሁታል? 8 ሚሊዮን ገደማ አንስቶ ሰጥቷል። ግን እኔ አንዳንድ ጊዜ ጥያቄ የሚሆንብኝ ነገር አለ ሙቤ። ከኛም ጭምር ሶሻል ሚዲያ ላይ ይህንን በጎ ስራ የሰራውን ሰውዬ አላመሰገንም። ይሄን ነገር ነው እንትን እያደረግን ያለ ነው። በጣም ነው የሚገርምኝ አንዳንዴ በጣም እና በተለይ ይሄ ሰው በደንብ መሰራት ነበረበት። ይሄ ሰው ፎቶን ለጥፈን ሚዲያ ላይ ይሄን ያህል ገንዘብ አግኝቶ የኢትዮጵያ ላይ ሰራተኛ እንደዚህ ብሰጥ አንደኛ ነገር ሱብሃንአላህ $71,000 ያ ሰው ገንዘቡን ይዞት ሄደው $71,000 ይዞ መሄድ ይቻላል እንዴ? በኪሱ $10,000 በላይ ይቻላል እንዴ? ስለዚህ ቢፈልግ እኔ አሁን
የትም ሀገር ሲሄድ $10,000 ነው የሚፈቀድልኝ። ከዛ በላይ አልችልም። ከዛ በላይ ከያዝክ ማመልከት አለብህ፣ ያን ገንዘብ ማሳወቅ አለብህ። ይሄን ያህል ብር ይዣለሁ ብለህ ማለት ነው። አልችልም ያን ብር ይዘህ መውጣት። ገባ? ህጉ $10,000 ነው። እኔ ያለሁበት ሀገር 10,000 ዩሮ ነው። እኔ አውቃለሁ። እስከ 10,000 ኪስ ውስጥ መያዝ ትችላለህ። ከዛ በላይ ግን ያስጠይቅሃል። እና ያ ሰው $71,000 ይዞ ማጻፍ አለበት። አዎ ደብዳቤ ሊኖረው ይገባል ማለት ነው። አሁን ያ ሰው $71,000 ቢፈልግ ሊወስደው ይችላል። ለምን? አንደኛ ነገር ያ ሰው ወረቀት የለውም፣ ምን የለውም። ገባችሁ? አዎ ግን በቅንነትና ታማኝ መሆኑን አሳይቶናል። ያኔ ወደ ፍላይቱ እንመለስና ጆን ዳንኤል በላይቭ ሲበጠብጥ እኮ እኔ ከጅማ ሙቤን ለመቀበል አዲስ አበባ ሄጄ ነበር። አስብ ልንገርህ፣ ስንት ሰዓት ተነሳን? ከጅማ 7 ሰዓት ከ25 ነው የተነሳ ነው። ስንት ደቂቃ ነው የሚበረው? ማክሲመም 40 ደቂቃ ነው የሚበረው። 40 ደቂቃ የሚበረው ፍላይት በትንሹ 2 ሰዓት ገደማ ነው አየር ላይ ቆየ ነው። በጣም ደነገጥኩኝ። እኔ ልጆቼ ማሰብ ጀመርኩኝ። ሁሉም ሰው በቃ ጸሎት ማድረግ ዱዓ ማድረግ ጀመረ ህዝቡ። እኔ ራሴ ፈራው። ምን ማለት ነው? ወደ ሌላ ሀገር ሄዶ ዞሮ ምናምን ነው የወረደው። 35 ደቂቃ ላይ ማረፍ ሲገባው ቢያንስ በቃ ወደ 2 ሰዓት አካባቢ ነው የቆየው አየር ላይ። ያኔ እኔ ራሱ ሲሄድ ጆን ዳንኤል ራሱ አትነሱም ሲባሉ ማለት ነው ትዕግስት አድርገን ነው የቆየ ነው። በእርግጥ እኛ አውርዱም ማለት አንችልም፣ ምክንያቱም ፍላይት ላይ መከስከስ ነው እና እንደዚህ አይነት ነገሮች ሲከሰቱ ነገሩ ላይ መወሰን የሚችሉት ፓይሌቱ ብቻ አይደለም፣ ብዙዎቹ አሉ። ኤር ትራፊኮች አሉ፣ ፓይሌቱ አለ፣ አቪዬሽን ተቆጣጣሪ፣ ሙሉ ብዙ ሰዎች አሉ እዛ እንትን ላይ የሚወስኑት እና ዝም ተብሎ ልክ እንደ ባስም መደረጉ ልጁን ትንሽ ከትምህርት ነፃ እንደሆነ ነው የሚያመለክተው እና እኔ ያሳዝኖኛል። ባጭሩ ልል እፈልጋለሁ። ሙቤ ልክ ነህ። ኢትዮጵያ ኤርላይንስ ትልቅ ተቃውሞ ነው። ልክ ነው። ማሻአላ ቴንክ ዩ ሶፊ። አይ ሶፊ እና ያው ጆን ዳንኤል በእርግጠኝነት እላቸዋለሁ ይቅርታ መጠየቅ አለበት። ጓደኞቹ በተለይ ትልልቅ ፎሎ ያላችሁ ከሱ ጋር የምትጫወቱ ወታችሁ በሱ ስም ይቅርታ ጠይቁለት። ኢትዮጵያ ኤርላይንስ ይቅርታን እንዲቀበል። አሁን የዛ ሌሊት ማሽም ስንት ሰዎች አይተሃል እንግዲህ ላይፍ ላይ ገብተው እኛ እንሄዳለን አሁን እናስፈታዋለን እንትናን አውቀዋለሁ ኢትዮጵያ ኤርላይንስ ማኔጀር ሲያነጅብ ነበር። እንደዛ የለም። ያለው ጠቅላይ ሚኒስትር ብታቅ አትፍታል ነው አይደል አብዲ? እንዴ ምን ማለት ነው? እኮ ወንጀል ነው፣ ከባድ እኮ ነው። በጣም ትልልቅ ሰዎች እየገቡ እንትናን አውቀዋለሁ እንትናን ኢትዮጵያ ኤርላይንስ ማኔጀር እንትናን አውቀዋለሁ እደውልለታለሁ አሁን ትሄዳለሁ ምናምን በጣም ሲባል ሰምተናል። ጥፋት ነው። እዚህ እኔ አሁን እኔ የምሰራበት ካምፓኒ ውስጥ የጓደኛዬ ትልቁ ልጅ አለችው እና በልጅነት ነው ማውቃት ከኔ ጋር ድሮ 10 ምናምን ዓመት ከኔ ጋር ወደ 18 ዓመት ሰርተናል። እና ልጁ ትንሽ ሆና ነው ማውቃት። አሁን አድጋ ኤርላይንስ እንትን ውስጥ ነው የምትሰራው። ብዙ ጊዜ ቲኬት ስገዛ እሷ ጋር ሄዳለሁ። ለምን ጥሩ ቲኬት ታይልኛለች ምናምን። ደግሞ ሁሉ ነገር በቃ እሷ ነው የምጨርስልኝ። ሼኪንግ የምታደርገኝ ሁሉ ነገር ነው ፊት ለፊት ነው የምታደርግልኝ። ያኔም ወደ ሲሄድ ትንሿ ልጄ በጣም ትንሽ ነበረች። ወደ ኢትዮጵያ ሲሄድ ትንሽ ልጅ ነበረች እና 6 ወር ነበረች። ለእሷ ከፊት ለፊት ቦታ ይዛልኝ ከና አልጋ ምናምን ሪዘርቭ አድርግታልኛለች። አሁን የሄድኩት ከጀርመን ቀጠር ነው። ከቀጠር ደግሞ ወደ ኢትዮጵያ ነው ፍላይ ማድረገው ያው ትራንዚት ላይ ልክ እኔ ፊት ለፊት ላይ ስመጣ ከቀጠር ኢትዮጵያኖች ናቸውና የኔ ቦታ ላይ ቁጭ ብለዋል። ከዛ ባልና ሚስት ናቸውና ፕሊስ ይሄ ቦታ የኔ ነውና ምናምን ስላችሁ ኖ ይሄኛ ቦታ ነው እዚህ ጋር ቁጭ ብለን አለች እና ተከራከሩኝ። አረ ይሄ ቦታ ሪዘርቭ የተደረገ ነው ምናምን በቃ አላችሁ። በፍጹም ይሄ ቦታ እዚህ የኔኛ ነው አንነሳም ማለት ተከራከሩኝ ባልና ሚስት ናቸው። እኔ ደግሞ ያው እሺ ቃይጂ ያለው ምናምን ያው ቦታዬ ነው ያው ሪዘርቭ የተደረገ ነው እና አረ ይሄ ነገር ሪዘርቭ ተደርጓል እባክሽን እህቴ ብራዘር ፕሊስ ምናምን አይታይም እንዴ ቁጥር እኮ የቦታው ቁጥርና የኔ ቁጥር ሊወጥ አስማመሳሰለው። ኖ ነርሷ እንትና እኮ ሆስቴሷ እኮ እዚህ ጋር ቁጭ ብሎ ምናምን እሷን ያስቀመጠችን አንነሳም አሉ። ደገሙ ኦኬ ያልኩና ምናምን በቃ ምን ላድርግ አሁን ሌላ ቦታ ሂጅ መቀመጥ አልችልም አብዲ። ይሄ ቦታ የኔ ነው እንግዲህ አልችልም የሱ ቦታ እና እስኪ ትኬታችሁን አሳዩን። ስትኬታ የእናንተ ትኬት ያንቺ እኮ ቦታ እዛች ጋር ነው እባክሽ እህቴ ወንድሜ እዛ ጋር ሂዱና ቁጭ በሉ ምናምን አልኳቸው። ከዛ የኔ ልጆች ደግሞ ውጭ ስላደጉ
አባ ምንድነው ምን ሆነ ነው ይሄ እኮ ያንተ ቦታ ተጽፏል የኛ ቦታ እኮ ነው ምናምን ነገር ይሉኛል በጀርመንኛ ማለት ነው። እሺ